Get in, please. Oh, እባካችሁ ቁጭ በሉ። እናመሰግናለን። ዛሬ ምን እግር ጣላችሁ ጎረምሶች? ዶክተር አበባ ልታናግር ፈልጋል። እንዴ ታዲያ እሷ አፍ የላትም እንዴ? እሷ ራሷ አታወራም? ስለምትፈራ ነው እንዴ? እንደዛ ከሆነማ ብቻዋን ላናግራታ እባክሽ። እሺ። አበብዬ ለስንት ጊዜ ስናፍቀው የነበረው ነገር እኔ ለምንድን ነው አስተማሪ የሚልሽ ነው ማሰቢው? ያው በስንት መከራ መጥተሽ ደግሞ የምን መሽኮር ነው? አበቢ ኦኬ ችግር የለም። ነፃ እንድትሆኚ ከቢሮ ውጭ እናደርገዋለን። ስለመጣሽ ደስ ብሎኛል ስዊቲ። ዶክተር ዛሬ በጣም አደከምከኝ እኮ። አንቺም እኮ የዋዛ አይደለሽም የኔ ጣፋጭ። መቼስ እንዲያስደስችክ ኤ+ ነው አይደል የምትሰጠኝ ውጤት? ያቺን ቆንጆ ልጅ እንደምንም ብለሽ አሳምነሽ ማምጣት ይኖርብሻል። ደግሞ የትኛዋን? ተማሪዎቹ እንዳለ ፈጃቸው እኮ። ታዲያ ምን ችግር አለው? በነፃ ታገለግሉን። እናንተም ትሰጣላችሁ፣ እኛም እንሰጣችኋለን። ሰጥቶ መቀበል ነው በለኛ። በነገራችን ላይ ልጅቷን አስተውስሻታል አይደል? በዙብኝና እኔም እኮ ግራ ተጋባሁኝ። አትቀልጂ ባክሽ። ባለፈው ቢሮ ይዘሻት የመጣሽው ልጅ ነዋ። አስታወስኳት። ከሷ ጋር ባለፈው አልጨረስክም እንዴ? ኦሆ እንኳን ልጨርስ ይቅርና ገና ስጠጋት ሰውነቷ በጠቅላላ አልተንቀጠቀጠም። እና ታዲያ ምን ላድርግ? በቃ ፈርቼ ተውኳታ። ፍላጎት ከሌላት እኔ ምን ማድረግ እችላለሁ? ወዳ ሳይሆን በግዷ ታደርገዋለች። አለበለዚያ ኤፏን ነው ማስታቀፋት። የምርጫ ከነት አደርገዋለሁ? አዎ አደርገዋለሁ። እኔ በዚች ምድር ላይ ጠይቂያት እምቢ ያለችኝ ሴት የለችም። ጉዷ ፈላ በለኛ። እግዚአብሔር ይሁናት እንግዲህ ሌላ ምን ይባላል? ንገሪያት። ኤፏን መታቀፍ ካልፈለገች ጥያቄን መቀበል አለባት። አለበለዚያ ግን የራሷን እድል በራሷ ወስናለች። ፈተናው እንዴት ይዞሻል? ቆንጆ ነበረ፣ ግን ያርኩስ ዶክተር እንዳያበላሽብኝ ፈርቻለሁ። ፈተናውን በጣም ሰርተሻል ማለት ነው? መስራትማ ሰርቻለሁ፣ ግን ያ ዶክተር ስለጠመደኝ እንዳያበላሽብኝ ብዬ ነው። እሱ የሚመጣበት መንገድ አይታወቅም። ነገር ግን አንቺ የሚልሽን ነገር እሺ ብለሽ አትገላገይ። አንቺ ምን እያልሽ ነው እንዴ? እንዴት እንደዚህ አድርጊትኛለሽ? አንቺ ለኔ መወገን ሲገባሽ እንዴት ለሱ ትደረበያለሽ? እኔ ለሱ ወግኛ አይደለም፣ ሰውየው ጨካኝና አረመኔ ስለሆነ አንቺ እንዳይጎዳሽ ብዬ ነው። ላንቺ መማሰብ ነው ጓደኛዬ። እንዴ ቆይ እሱ ማን ስለሆነ ነው እኔን የሚጎዳኝ? እንዴት ነው ለእንደዚህ አይነት ለማይረባ ክብሬን አሳልፈ የሚሰጠው? ቆይ አንቺ ምን አድርጊ ነው የምትይኝ እንዴ? ምን ሆነሻል ጓደኛዬ? ከዚህ ሰውዬ ጋር ባትሳፈጪ ቢቀርብሽ ምሻል ይመስለኛል። ምን አባቱ ያመጣል ብለሽ ነው?
እዛው በለመደበት ዋ እኔ ተናግሬያለሁ ከማቺው ሰው ጋር ባትጋፈጪ ጥሩ ነው ሀገሪቱ ላይ እኮ ህግ አለ ማንንም ከህግ በላይ መሆን አይችልም ይሄንን ጠቅቀሽ ደግሞ አንቺ ማወቅ አለብሽ እዝ በይ ጓደኛዬ ስንቶቹ ተጭረው ሲወጡ ባይናችን እያየን ነው እኔ እንዳትጎጂ ላንቺ በማሰብ ነው ጓደኛዬ ለምክርሽ አመሰግናለሁ አንቺ ጠብቂኝ አባ ሄሎ ጎረምሲት እንዴት ነሽ ያንን ነገር ከምን አደረሽ የልጅቷን ጉዳይ ታያት ባክሽ የሚደርስባትን ነገር በደንብ አላስረዳሻትም ማለት ነው እምቢ አለች እኔ ዶክተር ሳሙኤል አይደለሁም ይኸውልሽ መፈጠሯን እስከምትረሳ ድረስ ነው እማሰቃያት ኧረ ተያት ዶክተር ሳሙኤል ስልክ ስደውል አታነሳም ቢሮም የለህም በሰላም ነው በሰላም ነው እና ለዚህ ነው እንዴ ታዲያ ቤት ድረስ የመጣው አይ አንድ ጉዳይ ላናግርህ ፈልጌ ነበር ምን ነው ችግር አለ እንዴ አይ በደህና ነው ግን ስለ ዮርዳኖስ ጉዳይ ላናግርህ ፈልጌ ነበር ስለ ዮርዳኖስ ስትል ምንድነው ምን አዲስ ነገር አለ ብናወራ ቁጭ ብለን ወይ ከተመቸ በዚህም ይቻላል እኔ ቆይ ዶክተር ግን አንተ ምንድነው ግን እኔን የምትለኝ እኔ አርፌ ስራዬን እየሰራሁበት ነው ለምንድነው ጣልቃ የምትገባብኝ አይ ለራስህ ብዬ ነው ዶክተር ለራሴ ብዬ ከሆነ ተወኛ አንዴ ዮርዳኖስ ትላለ አንዴ ቤዛ ትላለ እንዴ እኔ እኮ ስራዬን ጠንቅቄ ማቅ ዶክተር ነኝ እኮ ካንተ ምክር አያሻኝም አውቃለሁ ዶክተር ተረጋጋና በደንብ እናወራ እና ካወክ እንደ ህፃን ልጅ ቤቴ ድረስ መጥተህ ስለዚህ ጉዳይ ማውራት አለብን እንዴ አይ ዶክተር ቁጭ ብለን ብናወራ ቁጭ ብለንም ቆመንም አወራን ያው ነው ምንድነው ቆይ አንተ የምትለኝ ቆይ ምን አድርገህ ነው የምትለኝ እንዴ በዚህ ሁኔታ መቼም የምንገባ ይመስለኝ እንዴ አንተም ተራ የመንደር ወሬ እየመጣ ጨቅጭቀኛ አዝናለሁ እንግባባ አንቺ አንተ ምን ሆነሃል ቆይ እንዴ ዶክተር ሳሙኤል ተረጋጋ ወይ እንዴት ነሽ ለማንኛውም አመሰግናለሁ በለናው ተመልሶልኝ እኔም አመሰግናለሁ ዶክተር ሰላም ነው ምን ሰላም አለ ብለሽ ነው ምን ተፈጠረ ሰይጣን የሆነ ሰውዬ ነው በማያገባው እየገባ የሚበጠብጠኝ ሰውየው ወጋ አጥባቂ ነገር ነው ቀኔን አበላሽው እኮ አይዞክ የኔ ውድ እኔ ታዲያ ቀንህን ብሩ ለምን አላረግልህም አብረን ለምን እንጆ ያናረግ ልክ ብለሻል ለማንኛውም አሁን ግሬዳችሁን ልለጥፍ ነው ከዛ በኋላ እንገናኛለን ወይኔ ጉዴ ዘንድሮስ እንዳልጫ በጣም እያስፈራኝ ነው አትጨነቂ የኔ ውድ በኔ ትምህርት ምንም ሐሳብ አይግባሽ ሌላውን ነው መስራት ያለብሽ የኔ ቆንጆ አመሰግናለሁ ተማሪ አበባ ዛሬ ምን እግር ጣለሽ ግቢ ውስጥም የለህም ቢሮ መጣው የለህም ስደውልህም አታነሳም እዚህ እንዳላውቄ ነው የመጣሁት ቆይ ለምንድን ነው ኮምፕሊት ያልከኝ ተፈትኜ የለ እንዴ ምናልባት ያላሟላሽው ነገር ይኖራል ማለት ነው እሺ ቆይ ያላሟላሁት ነገር ካለ ቢሮ እንሂድና ከመቶ ያለኝን ውጤት አሳየኝ ኧረ እባክሽ እሺ አትይማ ትሰሚኛለሽ እኔ ቤት ለቤት መጥቼ አልለጥፍም ያው ተለጥፎልሻል ሄደሽ ማየት ትችያለሽ ታው ግን ብታሳየኝ ነው የሚሻል ታው ግን እያስፈራራሽኝ ነው እኔ እያስፈራራሁህ አይደለም መብቴ ነው እየጠየቅኩ ያለሁት ይኸውልሽ
ፍለፊቴ እንደ ጅብራ አትገተሪ። ከሰው ጋር ቀጠሮ አለኝ። ሂጂ ውጭልኝ አሁን ከፍለፊቴ ዳይ ሂጂ። ምን ትገተራለች? ሲስሟትታ ሲጎትቷት አሉ። ገና ትከተኛለሽ። እኔ ዶክተር አይደለሁ። ዶክተር ያችን ልጅ እኮ አግኝቻት ነበር። እና ምን አለችሽ? ያ ዶክተር እንደፈራው ሰራልኝ አይደል አላለችኝ መሰል። አንቺ ምን አልሻት ታዲያ? እኔማ ያው እንግዲህ ሰተሽ ብትገላግል ይሻልሻል አልኳት። እሺ ምን መልስ ሰጠችሽ? የዚህ ጊዜ ገላምጠኛ አልሄደችም መሰል። ታያት እባክሽ፣ ምንም አታመጣም። አይ ልጅቷ ግን የዋዛት መስለኝም። ትንሽ ኃይለኛ ብጤ ናት። ዝም በያት እባክሽ። እኔ ዶክተር ሳሙኤል ነኝ። ምንም አታመጣም። ይልቅ እባክሽ በሷ ዙሪያ እየተጨቃጨቅን የእኛን ጊዜ እያሳለፍን ነው። በጣም ናፍቀሽ እያለክ የኔ ውድ ካልክሽ እንግዲህ ወደ ገደለው አበባ እንዴት ነሽ? ደህና ነኝ ይመስገነው። በሰላም ነው? አጣድፈሽ የጠራሽ? አዎ አንድ ነገር ላስቸግርሽ ነበር። የምችለው ከሆነ ምን ችግር አለ? ባለፈው ስትመክሪ ልሰማሽ ይገባ ነበር። ምኑን ነው? አልገባኝም። ስለዛ ሰይጣን ዶክተር ነው። ኦ ተስማምቻለሁ ያልሽኝ ነው? አዎ። ኦኬ አልፍ ነው። አይዞሽ የኔ ቆንጆ፣ ጠንከር በይ፣ በርታ በይ፣ አይዞሽ። ስንት ጊዜ ነው እንደዚህ የምትይኝ? ይዣት እመጣለሁ ብለሽ አልነበር? የት አለች ልጅቱ? እዚህ ለመምጣት ፈቃደኛ አይደለችም እኮ። እናማ ውጪ ማሳለፍ እንችላለን ብለሃለች። ብቻ ተንኮል አስባ እንዳይሆን መጠርጠር ጥሩ ነው። እሷ እንደውም ፔንሲዮን መግባት ትፈራለች። ለዛ ቦታ አስተካክልኝ ስላለች እኔ ቦታ አመቻችላቸዋለሁ። እንደዛ ከሆነ መልካም። ታዲያ አንቺ ምን አሰብሽ? አንድ ጓደኛ ያለች ለአንድ ቀን እሺ እንድትላችሁ ነግሬያታለሁ። በይ እንግዲህ አሁን ስብሰባ ስላለብኝ በኋላ ደውልልሻለሁ። እሺ በቃ እሺ ዶክተር። የሚበላ የሚጠጣ ነገር ይዞልሽ ይምጣ። ምንም አልፈልግም። አሁን ስለደከመኝ ትንሽ ማረፍ ፈልጋለሁ። አሁን ውጭልኝ። ልጅ አገር ነሽ እንዴ? ለምን ጠየቅሽ? አይ ሳይሽ ትንሽ ይፈራሽ መሰለኝ። ትሰሚኛለሽ? የምጀምረው ህይወት እኮ አዲስ አይደለም። በጣም ነው የሚያስፈራው። እሱስ ልክ ነሽ። አይዞሽ ትለምጂዋለሽ። ዶክተር ግን ታድሏል። ምን ማለት ነው ታድሏል ስትይ? የካምፓስ ድንግል ተማሪዎቹን እንዳለ ፈጃቸው ብዬ እኮ ነው። እንዴ አንቺን መስሎ እንደውሰደው። አንቺ ደግሞ እያሳፈርሽኝ ነው። ሌላ ጊዜ እንጫወታለን። ይዤው ልምጣ። አደራ ደግሞ እንዳታስቸግሩ እሺ? አሁን ስለደከመኝ ትንሽ ማረፍ ፈልጋለሁ። አሁን አንቺ ውጭልኝ። እሺ ጓደኛዬ ሄድልሻለሁ። አይዞሽ እኛም እንዲህ ነበር ያደረገን። ብራምባር ሰበረሎ አንሶላ ገፈፈሎ ዶክተር ልጆ
አንቺ ጎረምሳ ተቀመጥ አይባልም እንዴ? ጉረኛ ነገር ነሽ። እንደዚህ መምጣትሽ ላይቀር ያዙኝ ልቀቁኛልሽ አይደል? እኔማ ህግ ያለበት ሀገር ያለን መስሎኝ ነበር። ትሰሚኛለሽ? እኔ ያልኩሽን መስማት ብቻ ነው ያለብሽ። ምንም አታበጭም። አንቺ የትም ብትሄጂ ማንም አያምንሽም። እኔን ነው የሚያምኑት። እሱስ ልክ ብለሃል። አሁን ጎብዘሻል። አየሽ፣ ከኔ ጋር ከተስማማሽ ከኔ ማግኘት የምትችይውን በጠቅላላ ማግኘት ትችያለሽ ማለት ነው። እስቲ ረፍ። ቆይ ያበላሸብኝ እንግዲህ እንደምታስተካክልልኝ እኔ በምን አምናለሁ? እመኚኝ የኔ ቆንጆ፣ አሁን ከዚህ እንደወጣን ቢሮ ገብቼ አስተካክልልሻለሁ እኮ። እንዴት ልመነ? በፈጣሪ ስም እምልልሻለሁ። ወደፊት የሚወሰዱ ኮርሶችንም ቢሆን ለግሬዱ አትጨነቂ። ካንቺ የሚፈለገው እኔን ማስደሰት ብቻ። ለሱስ ችግር የለውም አታስብ። በነገራችን ላይ ዮርዳኖስ ፍቅረኛ ነች አይደል? ለምን ጠየቅሽ? ገና ካሁኑ መቅናት ጀመርሽ? እስቲ ተረጋጋ። ሰዓት እኮ አለን። ለምን ትቸኩላለህ? ደግሞ በኋላ ባለ ይቀማሽ ብላ ብትደበደበኝስ? ለሱ ችግር የለውም አታስቢ። እሷ ነፃ ሰው ነች፣ አታስቸግር ካልኩሽ። ትንሽ ማማቅ። ቆይ ውስጥ ገባና ልብስ ነው አልቀጠብቀኝ። የት ልትሄጂ? ቆይ እንዴ መጸዳጃ ቤት ደርሼ ልምጣ። እሺ ሳምኝና ሂጂ። እንዴ ነገርኩህ እኮ አሁን አልቀጠብቀኝ። ደግሞ ምንድን ነው እንደዚህ መንሰፍሰፍ? ምንድን ነው? ኢንስፔክተር ገረመው እባላለሁ። በሕግ ስር ቁጥጥር ስር ውሏል። አይደፍታ እቻት ሌላኛው ታወቅን እኮ 3 ዓመት ሆነ። መቼ ነው አንድ ላይ ሆነን የምንኖረው? እኔም እኮ ደስ ይለኛል ፍቅር፣ ግን ቤተሰቦች ሳያውቁ ዝም ብዬ ዘው ብዬ ብገባ ደስ አይላቸውም ብዬ እኮ ነው። እኔ መቼ አልኩኝ እንደዛ? ቤተሰቦችሽ እኮ አይወቁ አላልኩም። እሱም በሂደት እንነግራቸዋለን። እሺ በቃ ላስብበት። ምንም ላስብበት የሚባል ነገር አይሰራም። ነገውኑ ዕቃሽን ጭነን እንመጣለን። ምን ነው የሚያቻኩልክ? አይ አንቺ መቸኮል አይደለም፣ ከአንቺ ጋር ድላይ መኖር ነው ህይወት ይሰጠኛል። የህይወት አንቺ በመሆንሽ የባክሽ ፍቅሬውን አለራለኝ
እንደዚህ ትዝቲኮ ምን ባቴ ውስጥ እንደምገባ እውነት ቤተሰብ ሽማግሌ ላክ ምናምን እያለች እያስጨነቀችኝ። የምን ሽማግሌ? የሴቶቹን ነገር ታውቅ የለ ቤተሰብ ምናምን ያው ያካብዳል። እንግዲህ የኔ ሽማግሌ ይሆናሉ። አንተ በቃ ቀልድ አያልቅብህ። ቀልድ አንተ ምን አለብህ? ምን ያህል ብትወደው እንጓዟን ጠቅልላ የገባችው? እንደኔ ባይሆንም በጣም ትወደኛል። ዛሬ እሷስ ይለያል። ሉቲን ነው እያተረገ እኔ እንቅልፍ መጣ። በቃ እንተኛ። ምን ነው አንቺ ዶሮ ይመስል 4 ሰዓት ሳይሆን ምን ነው ወደ መተኛት አልሽ? ደንበኞቻችንን በተባለው ጊዜና ሰዓት ማስረከብ አለብን። አደራ አታስብ። በሰዓት ሁሉ ነገር አጥንቄ አስረክባለሁ። ተማመን። እንደምን ዋላችሁ እዚህ ቤት? እንዴት ዋልክ? ሰላም ዋላችሁ? እንዴት ነው ወንድሜ? እንዴት ነው? ሁሉ ሰላም? ሰላም ነው። እንዴት ነህ? እግዚአብሔር ነው። ዛሬ ምን እግር ጣለ ወንድሜ? አንተ ሳትለኝ መጣሁ አልፈልግህ እና ቤት ሁሉ ሰላም? እኔ እያለሁላቸው ምን ይሆናሉ ብለህ አንተ ጉረኛ። ጉራ መቼም መከራ። እሱ ስራ እንዴት ነው ታዲያ? ይስፋ እንፍጨረጨራለን። መስገም ማለት ነው። ባለው መደሰት ባለው ጋር ተደሰት ነው። እንዴት ነው? እንደዚህ አትወረውረን። ይስተርሻከተ ቁጭ በሉ።
እሺ ወንድሜ እንዴት ነው? አይዞ በቅርብ ጊዜ ተሽሎ ወደ ስራ ትመለሳለህ። በቃ አሁን ስራ ስላለብኝ ነገ እመለሳለሁ። አይዞ ጠንክር በልልኝ እባክህ። መጣሽ እንጂ አይዞ በቃ የቀሩትን ድርጅቶች ያናግሬያለሁ። እሺ እሺ በቃ እሺ አይዞሽ ይኸውልሽ በቃ ትንሽ ቀናት ነው የቀረው። በቃ እሺ ባባይ በቃ ቻው። የኔ ፍቅር ደግሞ ሁሉም ነገር ለበጎ ነው። እሺ ደግሞ ይሄ የህይወት አንዱ አካል ነው። እሺ አባ እኔም በህይወት ዘመኔ የራሴ ቢኒዬ እንዴት ነህ? ኧረ እባክህ እሺ በቃ የተለመደ ቦታ እንገናኛለን። እሺ ቻው። እሺ እንኳን ደስ አለ። ኧረ ቶሎ ቶሎ ምንም የረሳሽው ቀይ የለም። ፓስፖርቱ ምናምን ሁሉንም ነገር ይዘሽ
ሰው አለ? የለም። መቀመጥ ትችላለህ? እችላለሁ። አመሰግናለሁ። ምንም አይደል። ምን ነው ብቻሽን? የኔ ወንድም ዝም ማለት ትችላለህ? እሱስ እችላለሁ፣ ግን አንቺን የመሰለሽ ቆንጆ ብቻሽን ተቀምጠሽ ብዬ እኮ ነው። እሱ አይመለከትም። ስላሰብክልኝ ግን አመሰግናለሁ። ሰውዬሽ እድለኛ ነው እባክሽ። ምን ለማለት ፈልጋ ነው አልገባኝም። ታኮርፊ ደግሞ እንዴት ነው የምታምሪ። ለማንኛውም እንዳልክ እባላለሁ። ጠበሳ መሆኑ ነው? እንደዛ ነገር መጣሁ። የኔ ፍቅር አረፈርኩ እንዴ? አይ ጥሩ ሰዓት ነው የደረስሽው። ታዲያ ስለ ስራ አንዳንድ ነገሮች እናውራ። ቶሎ ወደ ስራ መግባት አለብኝ። ባለ ጉዳዩ ጋር መግባት አለብኝ ቶሎ። እንዴ ታዳኛችን መጣች? ኧረ እባክሽ አታስነቂ። እሺ በቃ ስለ ስራ አንዳንድ ነገሮች እናውራ። አትቸኩይ። ስራው በጥንቃቄ ካልተሰራ እስከ ህይወት መስዋዕትነት ድረስ ሊያስከፍል እንደሚችል ታውቂያለሽ። አራት አስፈራራኝ። ያስፈራራውሽ አይደለም። ሴትዮዋ እጇ ረጅም እንደሆነ መረጃው አለኝ። ስለዚህማ አትቸኩይ። ስራው ጥንቃቄ እንደሚያስፈልገው እየነገርኩሽ። እሺ በቃ ደህና ተጠንቅቀሽ ጠብቂ። ስደውልልሽ ወደ ስራ ትገቢያለሽ። መልካም እድል። ተፈር የምን አትርሱኝ ነው በእናት ምንም እኮ ነው ትዝ ያላልከኝ። አይ ሴቶች ስትባሉ አንድ አይነት ጉዶች ናቸው። እንዴት ማለት? ስታስብኝ እንደነበር አውቃለሁ። በምን ልታውቅ ትችላለህ? ጠንቋይ ነህ እንዴ? ጠንቋይ እንኳን አይደለሁም። ለማንኛውም ምን ላይ ነበር ወሬን ያቆምኩት? አውቅልሃለሁ። አትቆጭ እንጂ ቆንጆ ቆንጆን ሂድና እዛው ፈልግ ብላችሁ ደግሞ በዚህ ሙድ መጣችሁ እና ሙዱ ተመቸሽ? ስራ ፈት ምን ይመስላል ባካችሁ? መጀመሪያ ደረጃ ነው ወቅ። ምን ነው ካንቺ ጋር ለመተዋወቅ ምን ያንሰኛል? ብዙ ነገር። ለምሳሌ ቪላ ቤት፣ መኪና እና ሌላም ብዙ ነገር። አንተን ደግሞ እንዲሁ ዝም ብዬ ሳይክ ዮንክ ካለባበስ ጀምሮ ነው ቦርኮ የሚመስል ነገር ያለ። እየሰደብሽኝ ነው እኮ። ቢገባሽ ከገንዘብ ፍቅር ይበልጣል። እሱኮ ዳዎች የምትጠቀሟት የመጽናኛ ቃላችሁ ነች። ለማንኛውም አያቴ ድህነት መጥፎ ጠረን ያለው በሽታ ነው ትለኛለች። ሳታጋባብኝ በፊት ቶሎ ሊድ ተይው፣ እኔ እከፍላለሁ። ጉረኛ ደግሞ ያለችን ለኔ ብለህ ከፍለ በዚህ በጠራራ ፀሐይ ሙሉ ቀን በእግርክ እየኳተንክ ስትረግመኝ ልትውል ነው? ኧረ ሞራል የሚባል ነገር አለ። ለማንኛውም በጣም አዝናለሁ። ለምን ነው የምታዝነው? ለተናገርሻቸው ቃላቶች። አትዘን ሰውዬ፣ ይልቅ ቢጤን ፈልግ። ሌላ ጊዜ ለመጥበስ ስታስብ መጀመሪያ ደረጃን ወቅሽ። እሺ ማዳም፣ ገብቶኛል። አዎ እንደዚህ ቶሎ የሚገባው ሰው ሲገኝ ደስ ይለኛል። በልበርታ ትለምዳለህ። ምኑን ነው የምለምደው? የፈጩ ጥሬ ጌጃ ነገር ነክ እንዴ? ጠበሰው ነው። ገብቶኛል። ሄላ፣ አሁን ስራሽን መጀመር ትችላለሽ። በቃ ችግር የለውም። ሌላውን ነገር ለኔቶ ተከታያትና የሆነ ምክንያት ፈጥረሽ ተዋውቂያት። ችግር የለውም። በቃ አደራ፣ ስራው በጥንቃቄ ነው መሰራት ያለበት። አባጭቅጭቅኝ በእናትህ። እሺ በይ አሁን ቶሎ ውጪ። በቃ እሺ፣ ቻው። በቃ ልከተላት፣ ዝጋው። ቻው በቃ። ይቅርታ የኔ ቆንጆ፣ ቅድም አስደነገጥኩሽ እንዴ? ያው ፀሐያትን ስላደከመችሽ እኮ ጥላ ላጋራሽ ብዬ ነው። አረ በጭራሽ፣ እንደውም አመሰግናለሁ። ሲገርም በአጋጣሚ ተግባባን እኮ። አዎ አይገርም? በጣም
ውሎ እንዴት ነበር? ተሳካልሽ? ማን መሰልኩ? እኔ እኮ ነኝ። እስኪ አትጎረሪ። ይልቅ ወደ ዋናው ጉዳይ ግቢ። ቦስ፣ እኔ ስራዬን በአግባቡ ነው የተወጣሁት። እጅ ከምን ትንሽ አወራን፣ ስሟንም ነገረችኝ። እሺ። በተጨማሪ ደግሞ ስልኳን ሰጥተኛለች። ጀግና እኮ ነሽ። አሁን አይሽ አንድ ስቴፕ ሄደናል። ነይ እስኪ። ነገር ቡና እንኳን ላፍላልሽ ሳልልሽ። አትቸገሪ፣ አሁን ጠጥቼ ነው የመጣሁት። ቁጭ በይ። ኧረ በእናትሽ። እሺ ምሳ ላቅርብልሽ? ምሳ በልተሻል? የምር ጥግብ ብዬ ነው የመጣሁት። ይልቁንስ ቁጭ በይና አጫውቺኝ። በጣም ነው ናፈቅሽ ካልሽ። በቃ እኔ የምልሽ የእናትና የአባትሽን ፎቶ ዝም ብዬ ስመለከት የሆነ አራዳ ነገር ይመስሉኛል አይደል? በጣም በተለይ እናቴ በጣም አራዳ ነበረች። ግን ምን እባክሽ ከቅርብ ጊዜ ወዲህ ጤናዋ ላይ ትንሽ እክል እየተፈጠረ ተሸገርንና እህቴ ትታከም ብላ እኮ ወደ አሜሪካን ሀገር ይዛት ሄደች። አይዞሽ ጓደኛዬ። እኔ የምልሽ ቆይ ከሄዱ ስንት ጊዜያቸው ነው? አሁን አይ ቲንክ ወደ 2 አመት ይሞላታል። ኦ አሁንማ ዲያስፖራ ሆኗል በእኛ። አባትሽስ አንድ ላይ ነው የሄዱት? አይ እሱ እንኳን እዚሁ ነው፣ ወደ አሜሪካ ሊደም እዚሁ እንደው ሰሞኑን ወደ ገዳም ሊድ ብሎ ገዳም ነገር ሄዶ ነው። እና ሁለታችሁ ብቻ ናችሁ እዚህ የምትኖሩት? አይ ታላቅ ወንድሜማ አለ። ከስራ ደክሞት ስለመጣ ትንሽ አረፍ ልበል ብሎ ነው። ሲነሳ አስተዋውቅሻለሁ። ናፍቆት በጣም ከባድ ነው። ይቅርታ የኔ ቆንጆ። በጣም እንጂ። ሜሉ ታዋቂው ወንድሜ ነው። ዮናስ ይባላል። ወንድሜ በጣም የምወዳት ጓደኛዬ ናት። በደምብ ተዋወቃት። ሲሱ ቆንጆ ጓደኛ ናት ያለች። ከኔ ትበልጣለች። ሁለታችሁም ቆንጆች ናችሁ የኔ ውድ እህት። እናመሰግናለን። ይገባኛል። ጉረኛ። እሺ ስራ ትዳር እንዴት ነው? ስራ የግል ትዳር ደግሞ በፍለጋ ላይ ነኝ። በጣም ተጫዋች ጓደኛ ናት ያለች። ሊበሏት ያሰሟትን አሞራ ጅግራ ናት ይላሉ። አስጨነኩሽ እንዴ ነው ቆንጆ? ኧረ ተይ ውጮት። ይቅርታ ውዴ። በቃ እኔ ልሂድ። አለቄ ስራ ስላዘዘኝ እሱ ልስራ። በቃ ሌላ ጊዜ መጥቼ እንጫወታለን። እሺ እሺ። እንደዛ ከሆነማ በቃ ልሸኝሻ። አይ ችግር የለም እኔ ራሴ ሄዳለሁ። አንቺ ቁጭ በይ። ረቴ ችግር የለም። ከፈቀድሽልኝ ዛሬ ነው ልሸኛት? እሺ። ውሎ እንዴት ነበር የኔ ፍቅር? ጥሩም መጥፎም ነበር። ማለት አልገባኝም። ጥሩ ነገር ያው እነ መሀሌት ቤት ሰተት ብሎ መግባቱ ሲሆን መጥፎና በጣም የከበደኝ ነገር ደግሞ የወንድሟ ሁኔታ ነው። ማለት ወንድም አላት እንዴ? እስቲ ንገሪ። አዎ ግን ትንሽ ሴሰኛ ነገር ይመስላል። በምን አወቅሽ እሱ? ከዛ ቤት እስከወጣ ድረስ አይኑን ከጭኔ ላይ መንቀል አልቻለም። ይባስ ብሎ ምን? አረ ቀዝቀዝ በል ጌታው። ምንም እኮ አልተፈጠረም። እየቀናህ ባልሆነ። እንዴት አልቀና? ፍቅረኛ አይደለሽ እንዴ? እንደዚህማ ቶሎ አትናደር። ቶሎ ታረጅብኛል ፍቅሬ። አንቺማ ምን አለብሽ ሳቂ። እኔን ጭልጥ ያለ ፍቅሩ እስከተሽ ብቻዬን ልሰቃይ እንጂ። ይልቁንስ ስሜትን በደንብ መቆጣጠር እንዳለብህ የተነጋገርነው ነገር አትርሳ። ምክሩ ለጊዜ ቆየኝ። ከማሌት ጋር ምን አወራችሁ? ያው ስለ ቤተሰብ ሁኔታ በመጠኑም ቢሆን ተጨዋወትን። ደህና። አንድ ቀን ቤት ጋብዣትና ልተዋወቃታ። አልገባኝም። ምን ለማለት ፈልገ ነው? ኖ አንቺ እንደምታስቢ እኮ አይደለም። ስማ በቤት ድረስ ማመጣ ለቃቃ እንድታጫውትልኝ ነው? አታስቢ፣ እኔ ሁሌም ያንቺ ብቻ ነኝ። ፍቅር፣ ይሄ ነገር በጣም ነው የሚጨንቀው። እባክህ ይሄን ነገር ቶሎ ጨርሰን ወደ ራሳችን ህይወት እንመለስ። አንቺ ብቻ ሁኔታዎችን አመቻችልኝ እንጂ እኔ ስራዬን በአንድ ቀን ለመጨረስ ዝግጁ ነኝ። እንዴ ምን ልታደርግ ነው? ይኸውልህ ወንጀል ሰርተህ እኔ ለአንተ እስር ቤት 30 ጊዜ እየተመላለስኩ ምሳሳ መላለስ አልገኝም። አደራህን። እኔ ወንጀለኛም የመሆን ፍላጎቱ ምኞቱም የለኝም። ከሷ የምንፈልገው ገንዘብ ነው። እሱን ካገኘን ምንም እንሰራው ነገር የለም። ያውም ባይሆን የሚያምረውን ከንፈርሽን ልሳቡ። አይ ዛሬ እንኳን አይሆንም። ለምን? ከዚህ በፊት ስንቴ ነው ደጋግሜ የምነግር? ከጋብቻ በፊት ምንም ነገር ማድረግ አልፈልግም ብዬሃለሁ እኮ። አንቺ ደግሞ መሳሳም ብቻ። አይ አንተን አላምንህም።
ጀምር አንተ ስሜትን መቆጣጠር አትችልም ስለዚህ አይሆንም በቃ ሄሎ አቤት ጌታው እንዴት አለሽልኝ የኔ ቆንጆ አለሁልኝ ነው እንዴ በቃ አልተነፋፈቅንም ማለት ነው በጣም ነው እንጂ ናፈቀኝ ታዲያ ነገ ማታ ተገናኝተን ለምን ራት አልጋብዝሽ ደስ ይለኛል ግን እደሪ ምናምን እንዳትለኝ ባለፈው ማሳድረኝ ቤት አስቆጥተኛል አንቺን ደስ እንዳለሽ ምርጫውን ላንቺ ሰጥቼሻል አመሰግናለሁ ምንም አይደል የኔ ቆንጆ እንዳጉደኝሽ እሺ የኔ ፍቅር አራት ፍሪ ምንም አትልም እንደውም በእኔና አንቺ ግንኙነት በጣም ደስተኛ ነች ነገርካት እንዴ አዎ ችግር አለው ትንሽ ብንቆይ ደስ ይለኝ ነበር ስትሰማ ግን ምን አለች አደራ እንዳትጎዳት አለች የኔ ቆንጆ ወይኔ ጉዴ አንተ ግን ምን አይነት ዝብድ ነህ ለማንኛውም በልቸው ቻው ግን ሰዓት ይከበር እሺ እሺ በቃቸው ሄሎ ማቼ ሄሎ ማሂ እንዴት አለሽልኝ እኔ ወዳማች እያሳፈርሽኝ ነው አለሁልሽ ነገ ቤታችን ልጋብዝሽ አስቤ ነበር ይመችሻል ውይ ውዴ ነገ እንኳን ትንሽ አጠር መጠን ያለሽ ቀጠሮ አለችኝ ግን ብመጣና ማዘርን ብትዋውቃችሁ በጣም ደስ ይለኝ ነበር በጣም ያሳዝናል አትዘኝ ጓደኛዬ ሌላ ጊዜ እመጣለሁ በነገራችን ላይ ፈቃደኛ ከሆንሽ እኛ ድርጅት በተማርሽበት ሙያ እንድትሰሪ ፈልጌ ነበር ውይ ደስ የሚል ዜና ነው የነገርሽኝ ጓደኛዬ የተሻለ ክፍያ የምትከፍሉኝ ከሆነ ለመስራት ፈቃደኛ ነኝ ለክፍያው ምንም እንዳታስቢ እኛ ደህና እርግጠኛ ነሽ ነገ አትመጭም አይመስለኝም ትንሽ ሳያቆየኝ አይቀርም ባይሆን ግብዣ ለሌላ ጊዜ ይዘዋወርልኝ እንዳልሽ እንግዲህ ናፍቀሽ ነበር ምን ይደረግ አደራ ባይሆን ወንድሜን ተንከባከቢልኝ እሺ ቻው እሺ ቻው ደህና ነኝ ባለፈው ተቆጣሁ አይደል መቆጣት ብቻ ተንበርኩ ሲና አይደል በጣም ይቅርታ የሆነ ነገር እኮ ተመሳጭቼ ስለነበረ ነው ኢትስ ኦኬ አሁን እሱን እንርሳውና ወደ ጉዳያችን እንግባ እሺ እኔ ወድ ደግሞ ነገ ስራችንን ማጠናቀቅ ይኖርብናል ለምን ቸኮልሽ ግን የተፈጠረ ችግር አለ እንዴ ታውቃለህ በቀረብኳት ቁጥር የዋህነቷ በጣም ነው እየረበሸኝ ያለው ትራስ ታስከተረሽ ሐሳብሽን ልቀይሪ ባልሆነ በቀየርማ ኑሮ እዚህ አታገኘኝም ነበር አንተ ራስህ ቀርባህ የዋህነቷን ብታይ ምን ያህል እንደምትረበሽ አንተ አታውቅም ይኸውልሽ እኔም የውላውል ሰው አይመቸኝም ቅጣቱ ደግሞ ከባድ ነው እሺ ማድረግ የምትፈልገው ነገር አድርግና እኔም ብቻ ከዚህ ጭንቀት ውስጥ አውጣኝ እሺ ዛሬ እኔ ቤት እንደራ እንዴ ምን እያልክ ነው አሁን የምትፈልገው ምን አልሽ እንዴ አንተ ያመሃል እንዴ እኔ አውሮት ስለ ስራው ነው እኔ ደግሞ እንደዛ አልመሰለኝም ነበር ከጋብቻ በፊት ሲያምር ይቅርሺ ይልቁንስ ነገ እኔ ነኝ ብቻዬን ቢሮ ውስጥ እምውለው እሷና ወንድሟ ሴት ይሄዳሉ እሷ ከቤት እንደማትወጣ አረጋግጫለሁ ወንድሟ ደግሞ ለስራ ወደ አዳማ እንደሚሄድ አውቃለሁ መልካም ነገ ሁሉም ነገር በጥንቃቄ ይፈጸማል ደስ ይለኛል ቆይ ግን ምን ለማድረግ አስበህ ነው እሱም ቦታ ላይ ስንደርስ የሚወሰን ይሆናል እሺ ግን እንዳትጎዳት የጸባይ ሁኔታ ይወስናል ለማንኛውም ደህና ነኝ
እሺ ጌታው ሰላም ነው? ያው ለወንድነት ያጠፋ እሺ ማን ይላል? ከቴስ ምንድነው የምትፈልገው? አሁኑኑ ተናገር፣ አለበለዚያ እገላለሁ። ተግባባ? ተግባብተናል። ተናገራ። ምን ይዘጋል? ገንዘቧንም እሷንም ፈልጌ ነው። እሷን ምን ልታደርጋት? ልትገላት ወይስ ልትደፍራት ነበር? እየደፈርኩ ቪዲዮ ቀርጬ ከዛ ደግሞ እያስፈራራው ገንዘብ ልቀበላት ነበር። ከአሁን በፊት ታውቃታለህ? አዎ አውቃታለሁ። የት ነው የምታውቃት? እሷ ለወንድ ልጅ ያላት ንቀት ከፍተኛ ነው። በዛም በጣም ታናደኛለች። ከዛ ከፍቅረኛ ጋር ተማከርንና አግቻት የደፈርኩ ቪዲዮ ቀርጬ ገንዘቧን ልንወስድ። የፍቅረኛ ስም ማን ነው? ሜላት ትባላለች። አንድ ሰርፕራይዝ አለኝ ላምጣልህ። ተዘጋጅ። ዝግጁ? የኔ ፍቅር እባክሽ አንድ ጊዜ ወደ ሳሎን ነይልኝ። ፕራይስ ደህና ናችሁ? One, two, three. ዶክተር በቃ ይበቃል። ያቅም እሞክራለሁ። One, two, three. One, two, three. ዶክተር በቃ ይበቃል። ያቅም እሞክራለሁ። ተረጋጋ። ዶክተር
ናፍቆት 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 የልብ ምቷ ኖርማል ነው። ግሉኮስ ይጨመርላት። እሺ በቃ ቤተሰቦቿን እናወራላቸው ሄደ። እናትሽ ብዙ ስራ ምን ስመጣታችን ማለት ዋላ እንገናኛለን። እሺ ቻው። አባዬ የት ሄደች? ትወጣለች። መድኃኒት ልገዛ ሄዳ ነው። እኔ እኮ ተሽሎኛል፣ ድካም ብቻ ነው። አይ ድንገት ሊያምሽ ይችላል። መድኃኒት ያስፈልጋል። እንዴት ነው ልጄ? አሁን የህመም ስሜት ምንም የለሽም? ምነው ችግር አለ እንዴ? አይ ሰላም ነው። ሰላም ግራ የሚያጋባ ነገር ነው። እንዴት ነፃ ልትሆን ትችላለች? ግራ የሚያጋባ ነገር ነው፣ ግን አልፎ አልፎ እንዲህ አይነት ነገር እኮ ያጋጥማል። አልፎ አልፎ እንደዚህ አይነት ነገር ያጋጥማል ማለት ምን ማለት ነው ዶክተር? በካንሰር ተይዞ የዳነ ሰው አይተህ ታውቃለህ? ወይስ ፔሸንትን አላወቃትም? እንዴት የራሴ ፔሸንት ይጠፋብኛል ዶክተር? አሟል እንዴ ዶክተር? ኧረ አላመመኝም። ወይ እረፍት መውጣት አለብህ፣ ደክሞሃል። እስኪ አረፍ በይና አስረዳሻለሁ ያለውን። ዛሬማ አንድ ነገር አለ።
ህመም ካንሰር ነበር። የዳነችውም እኔ በሰጠኋት መድኃኒት። ቆይ የካንሰር መድኃኒት አገኘው እያልከኝ ነው? ግኝቱን ምናምን ታዩና ነው፣ ግን መድኃኒቱ እጃችን ላይ እንዴት አልገባኝም። መድኃኒቱ ፕላጀሪዝም አለው ወይንስ በጤና ሚኒስቴር ማረጋገጫ ተሰጥቶታል? ወይንስ ሆስፒታሉን በድብቅ ቤተ ሙከራ አድርጋችሁታል? ተረጋጊ ዶክተር፣ ተረጋጊ። ቆይ ለመሆኑ ቤተሰቦቿን አስፈቅዳል? እንዴት እኛ ሳናቅ ሂስትሪው ላይ ሳይሰፍር ከሆስፒታል እውቅናችሁ መድኃኒት ትሰጣናለህ? ቆይ ከዚህ በላይ ምን ወንጀናል? ዶክተር ተረጋጊ እንጂ ገና መቼ አዳመጥሽ? እኔ እኮ ህጋዊ መንገዶችን እኮ አላጣኋቸውም፣ ግን ምንድነው ትክክለኛ ሰውና ትክክለኛ ጊዜ እስኪመጣ እየጠበቁ ነበረ። ትክክለኛ ሰው ትክክለኛ ጊዜ ማለት ነው? ይኸውልሽ እናንተ ጋር መስራት ከጀመርኩ ጀምሮ ስለእናንተ በጣም ለማጥናት እየሞከርኩ ነው እና በጣም ፍጹም ጥሩ ሰዎች እንደሆናችሁ አረጋግጫለሁ። የመሞጋገሻ መድረክ እኮ አደረገው። ሙገሳው ቢያንስባችሁ እንጂ አይበዛባችሁ። ለማንኛውም ሄዱ፣ እኔ ነገ ዛሬ እነግርሻለሁ እያልኩ ነው እንጂ የካንሰር መድኃኒት ብቻ አይደለም እጄ ላይ ያለው። ቆይ አንድ ነገር ላሳይሽ። ሄዱትዬ፣ ይሄ የምትመለከችው ጠልሰም ይባላል። እድሜው 1500 ዓመት ነው። ዓለማችን ላይ 10,000 እና ከዛ በላይ በሽታዎች አሉ ተብሎ ይገመታል። 50%ቱ ፈዋሽ መድኃኒት ተገኝቶላቸዋል ይባላል አይደለም? ይህ የምትመለከችው ጠልሰም በውስጡ 196,916 ያህል በሽታዎችን ከነፈዋሽ መድኃኒታቸው ይዟል። እነዚህ በሽታዎች ከምን እንደሚነሱ እዚሁ ጠልሰም ውስጥ ተመዝግቦ ታገኘዋለች። ግማሾቹ በሽታዎች ዓለም ላይ የሉ፣ ጠፍተዋል። ግማሾቹ ደግሞ ገና የሚመጡ በሽታዎች ናቸው። ግማሾቹ ደግሞ ዓለም ላይ አሁን ያሉት በሽታዎች ናቸው። በተለይ ደግሞ በዚህ ሰዓት ያሉት። እሺ ቆይ ገና ወደፊት የሚመጡ ማለት ምን ማለት ነው? እንዴትስ የወደፊቱ ሊመዘገብ ቻለ? የወደፊቱስ በምን መንገድ ሊታወቅ ቻለ? ደግሞ በዛ ላይ እያወራኸኝ ያለው ስለ ባህላዊ መድኃኒት ነው ልበል? የወደፊቱን ላልሽው እሱም አሁን ልነግርሽ አልችልም። በጣም ጥልቅ ትንታኔና ጥልቅ ምርምር ይፈልጋል። ባህላዊ ላልሽው ባህላዊ ከምንለው ዘመን ተሻጋሪ ብንለው ይቀላል። ዶክተር አስገራሚውን ነገር ልንገርሽ። በዚህ ጠልሰም ውስጥ አሉ ያልኩሽ ፈዋሽ መድኃኒቶች የተፈጥሮ ዑደትን ተንተርሰው የተሰሩ ስለሆኑ ምንም አይነት የጎንዮሽ ጉዳት የላቸውም። እኔ የማመን አልችልም። እሺ ቆይ እንደዚህ ሙሉ በሙሉ የምትተማመንበት ከሆነ ህገወጥ መንገድ ተጠቅመ እንደዚህ ውስጥ ለውስጥ ከምትሄድ ለምን አስፈለገ? ሳይንሳዊ የሆኑ መንገዶችን ተጠቅሞ ጥቅም ላይ ማዋል አልተቻለም ነበር? ዶክተር የትኛው ባለሙያ ነው አሁን ይህንን የሚረዳኝ? ሲቀጥልስ ምን የሚታመን ሰው አለ? ስንትና ስንት ጠልሰሞችና የብራና መጽሐፎች ናቸው በዘራፊዎች እጅ ተሽጠው በባዕዳን ሀገር ውስጥ የሚገኙት? ዛሬ ምዕራባውያን የራሳችንን ዕውቀት ዘርፈው ሲያበቁ የነሱን እጅ ጠባቂ አድርገውን የለም እንዴ? ይሄንን እኮ ላንቺ መንገር ለቀባሪውና ማረዳት ነው የሚቆጠረው። ለዚህ ስል ነው እንደደረኩት ነበር። የኔ እውነት ግን አባቴ እድሜውና ዘመኑን የለፋበትን ይህንን ሆስፒታል በአግባቡ ማስተዳደር ነው። እንዲሁም በተጨማሪ እዚህ ለሚታከሙ ታካሚዎች ዋስትና መስጠት ነው። ስለዚህ ዶክተር ኤልያስ ጉዳይ በዲሲፕሊን እስኪጠራ ድረስ ከስራ ላግድ እገደዳለሁ። አሁን ቢሮውን አስረክቦ ወጣ ጨርሻለሁ። ዶክተር ኤልያስ ይኸውልሽ በህግ መጠየቁን አልፈራውም፣ ግን ይሄን ጠልሰም በባትሪ የሚፈልጉ በጣም ብዙ ኃይሎች አሉ። ፕሊዝ ይሄን ሚስጥር እኮ ላንቺ ብቻ ነው የሚያገባው። ሚስጥሬን እንደራስሽ ሚስጥር አድርገሽ ታውቂ። ሌላው ምንም ነገር አለ
አቤት ምን ነበር? አምሩ ጋር እሺ አረፍ በሉ አናግሬው ልምጣ።
Thank you.